አብዛኛው ሰው እዚህ ምድር ላይ ሲኖር አንድ የሚያስበው ነገር አለ። ይቺ ህይወት የምትባለው ነገር ትልቅ ማሽን ናት። እነርሱ ደግሞ ትንሽዬ መፍቻ ናቸው። መዳረሻቸውና ጣፈንታቸውን መቀየር እንደሚችሉ ሁሉም ነገር በእጃቸው ስር እንዳለ ማመን አይፈልጉም። በቁጥጥራቸው ስር እንደሆነ የሚያውቁት ትንሾች ናቸው። አሁን ይሄ ከእውነት በጣም የራቀን ነው። ዝም ብለን ተመልካች ብቻ አይደለንም። እዚች ዓለም ላይ የወደፊት ህይወታችንን ክሬት ወይም ፈጣሪ ነን። በየቀኑ በየሰዓቱ በየደቂቃው ክሬት እያደረግን ነው የምንሄደው። ይቺ ዓለም እንደ ጭቃ ናት። እኛ ደግሞ ቀራጮች ነን። ምርጥ ቀራጭ ከሆንክ ምርጥ ህይወት ትገነባለህ። የኛ ሐሳብ የኛ ስሜትና ኢንቴንሽን ወይም ደግሞ ዓላማችን የምንሰራው ቅርጻ ቅርጾች ላይ ትልቅ ሚና ይጫወታል። የምንፈልገውን ቅርጽ እየመጣልንና ቅርጹን እያስያዙት የሚሄዱት እነዚህ ናቸው። ስለዚህ the power of intention ወይም ደግሞ የዓላማ ኃይልን ዝም ብለን እንደቀላል ልናየው አይገባም። እዚህ ዓለም ላይ ስንኖር ፖዚቲቭ የሆነ ኢንቴንሽን ስትልኩ ወይም ደግሞ አእምሯችሁ ውስጥ ያለውን ዓላማ ጥርት ያለ ፖዚቲቭ ነገር ከሆነ የሚያጋጥማችሁ ነገር ፖዚቲቭ ይሆናል። ይቺ ዓለም ልክ እንደ አስተናጋጅ ናት። ያስተናገዳችሁትን የጠየቃችሁትን ነው የምትሰጣችሁ። ነገር ግን እዚህ ጋር አስተውሉ፣ የሰጠናትን ነው የምትቀበሉ። ማጠጋጋት ምናምን አታውቅም። ስለዚህ ጥርት ያለ ነገር በሐሳባችን ማሰብ አለብን። የምታደርጉት ጥርት ያለ ነገር ነው መሆን ያለበት። እዚህ ዓለም ላይ የምታገኙት ነገር እንደ አእምሯችሁ ፍሪኩዌንሲ ላይ ባለው መስመር ነው። ስለዚህ ፈጣሪን ስንጠይቅ ወይም አንድ ነገር ስናዝ ስፔሲፊክ መሆን አለበት። ጥርት ያለ ነገር እንደያዛችሁ ማረጋገጥ አለባችሁ። በተጨማሪ ደግሞ በጣም ግልጽ መሆን አለባችሁ። ከሁሉም በላይ ግን የምትጠይቁትን ነገር ጠንቅቃችሁ የምታውቁ መሆን አለባችሁ። አዎን ፈልጌ ፈቅጄ ነው ይህንን ነገር ወደ ህይወቴ እያመጣሁ ያለሁት ማለት አለባችሁ። ስለዚህ እዚህ ነገር ላይ እንዴት ነው የምሻሻለው፣ እንዴት ነው ምርጥ ቀራጭ የምሆነው ካላችሁ ቪዲዮውን እስከመጨረሻው ተላችኋለሁ። ለዚህ ማስተማሪያ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ለምታደርጉ አመሰግናለሁ። ስለዚህ አሁን ይሄንን ነገር ስናስብ ወደ ዋናው ነገር እንመለሳለን። በፊት ህይወታችን በተፈጠሩ ነገሮችና ወደፊት ህይወታችን በሚፈጠሩ ነገሮች መካከል ቁመን ተቀርቀናል። ለምሳሌ ነፍሳችሁን እንደ አንድ ላይብረሪ ወይም እንደ አንድ ቤተ መጻሕፍት አስቡ። የዛ ቤተ መጻሕፍት ውስጥ የምታገኙት መጽሐፍ እንዳለ ወይ የኖራችሁት ነው ወይም የወደፊት የምትኖሩት ህይወት ነው። በትውስታ ወደ ኋላ ልመለስ ብላችሁ እዛ ላይብረሪ ውስጥ ያለው በጣም ብዙ አቧራ ያለው መጽሐፍቶች ጎትተህ እንድታወጣ ያደርጋል። ምክንያቱም ምንድነው ካልከኝ ካለፍከው ኤክስፒሪየንስ እንድትማር፣ ከስህተቶች እንድትማር፣ የመጣህበትን መንገድ ልብ ብለህ እንድታይ፣ በቀድሞ ህይወት የምትይዘው ኢነርጂ ለአሁኑ ህይወት ትልቅ የሚባል ተጽዕኖ አለው። ለዚህ ነው በህይወታችሁ በጣም ተደጋጋሚና ፓተርን ያለው ወይም ደግሞ በጣም አንድ አይነት የሚመስል ነገር እየተፈጠረ ያለው። እነዚህ ነገሮች በደንብ ልብ አድርገን አንዳንዴ በትውስታ ወደ ኋላ እንሄድና የድሮ ኢነርጂያችንን ይዘን እንመለሳለን። ደግነቱ ግን ወደ ኋላ ብቻ አይደለም የምንመለከተው፣ መመልከት የምንችለው ወደፊትም የሚፈጠሩን ነገሮች በአእምሯችን መሳል እንችላለን። አእምሯችን ተጠቅመን እንደምንም ብለን የወደፊት ህይወታችንን በትንሹም ሆነ በትልቁ መመልከት እንችላለን። በዚህ ስቴት ላይ ስንሆን ኢነርጂ የምንፈልገውን ካገኘን በኋላ ያለንን ኢነርጂ ይሆናል ማለት ነው። ይህ ማለት አሁን ያላችሁን ኢነርጂ ወደፊት ከምኖራችሁ ኢነርጂ ጋር አንድ አይነት መስመር ላይ ይሆናል። ይሄኔ ደግሞ ወደ ህይወታችሁ የምትፈልጉትን ነገር ወደ ህይወታችሁ ለማምጣት በጣም ቀላል ያደርግላችኋል። ስለዚህ በጣም ልትረዱት የሚገባው ነገር እናንተ አክቲቭ ክሪኤተር እንደሆናችሁ ማወቅ አለባችሁ። በህይወታችሁ ውስጥ በየጊዜው እየተፈጠረ ያለው ነገር ከፈጣሪ በታች እናንተ መሆናችሁን ማወቅ አለባችሁ። አእምሯችሁን በመወስዱበት ቦታ ነው አካላችሁ የሚሄደው። የበፊት ህይወታችሁን ጣልቃችሁ ተመራመሩ። የወደፊት ህይወታችሁን ደግሞ ከፍታው ቦታ ላይ ሆናችሁ ታያላችሁ። አሁን ላይ እያወራን ያለውን ነገር የሚያበላሽ አንድ ነገር ሲፈጠር ነው። እናንተ የምትፈልጉትን ነገር ሳታውቁ ስቀሩ የምትፈልጉትን ነገር ጥርት አድርጋችሁ ልታውቁ ይገባል። ስፔሲፊክ ግልጽ የሆነ ነገር የምትፈልጉትን የምታውቁት እናንተ ናችሁ። አንድ ምሳሌ ብሰጣችሁ መኪና ፈለጋችሁ ልትገዙ፣ የመኪናው ሞዴል፣ የመኪናው ዋጋ፣ ከለሩን፣ አይነቱን ሁሉ ነገር ልታውቁ ይገባል። ስፔሲፊክ ማለት ይሄ ነው። በቀላል ምሳሌ ሳስረዳችሁ አንድ ሬስቶራንት ውስጥ ገብታችሁ አስተናጋጁን ዝም ብላችሁ ርቦኛል ብትሉት እሱ የፈለገውን ነገር ነው ይዞላችሁ የሚመጣው።
ያ ነገር እናንተን ላይጣፍጣችሁ ይችላል፣ እማወዱት ሊሆን ይችላል። ህይወትም ልክ እንደዚህ ተመሳሳይ ነች። የኛ የምንፈልገው ነገር በአእምሯችን እናዛለን። ስለዚህ የምትፈልጉት ህይወት ምንድነው ስትባሉ አላውቅም ካላችሁ ዓለም እናንተን በፈለገችበት አቅጣጫ እንደፈለገች አድርጋ ልወስዳችሁ ትችላለች። ልክ እንደ ቅጠል እየተንሳፈፋችሁ በየቦታው ትገኛላችሁ። ስለዚህ የምትፈልጉትን ነገር ብጥር አድርጋችሁ ልታውቁ ይገባል። ቁጭ ብላችሁ እየጻፋችሁ የሆነ ሰዓት ለራሳችሁ ሰጣችሁ መጻፍ አለባችሁ። ለራሳችሁ ቁጭ ብላችሁ ልነግሩት ይገባል። ከዚህም በኋላ ደግሞ ያንን ምስል በአእምሯችሁ ጥርት አድርጋችሁ መሳል። ጽፋችሁ ከጨረሳችሁ በኋላ በአእምሯችሁ ቁጭ በማለት ያንን ነገር ተሳክቶ አስባችሁ መሳል። በቃ አንዴ ወስኛለሁ ብላችሁ እርግጠኛ ስትሆኑ ቪዥዋል ወደሚባለው እንሄዳለን። ቪዥዋል ማለት ቁጭ ብለን ባለንበት እልም እያለች የምጣፋው ሐሳብ ወይም የቀን ቅዠት ማለት አይደለም። ቁጭ ብለን ሰዓት መድበን አእምሯችን ውስጥ ጥርት አድርጋችሁ የምትመለከቱት ነው። በጣም ዲቴል መሆን አለበት። አንዳንድ ነገሮች ልታገኙት ይገባል። የምትፈልጉትን ነገር እየተፈጠረ እንዳለ በአእምሯችሁ መሳል እንደምናስበው አይደለም። ይሄ ቀልድ አይደለም። ዝም ብለን ነካነካ ሳይሆን ከብዙ ኤክሰርሳይሶች ከአእምሮ ኤክሰርሳይሶች ውስጥ አንደኛው ነው። የሰው ልጅ የሚፈልገውን ወደ ህይወቱ ክሬት ሲያደርግ መጀመሪያ ቪዥዋል ማድረግ አለበት። በዛ መንገድ ነው ብቻ ነው በትክክል ህይወትን ክሬት ማድረግ የምትችለው። ይሄ ቀልድ አይደለም። በህይወታችሁ ስኬታማ መሆን ከፈለጋችሁ በምትሰሩት ነገር ላይ ቪዥዋል የሆነ እይታ መኖር አለበት። ወደፊት ይሄ ነገር ቢሳካ ይሄ ነገር ተሳክቶ ምንድነው እንዴት ነው መሆኑ ብላችሁ ማሰብ አለባችሁ። ይሄን ማሰባችሁ ህልማችሁን እንድታሳኩ ይረዳችኋል። ቪዲዮውን ታግሳችሁ እስከ መጨረሻው ስላያችሁ በጣም ነው የማመሰግነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ቻው።